اللهم لبيك لبيك لا شريك لك لبيك إن الحمد والنعمة. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. كبرانا كبرات حجاجوች በዛሬው ቀን 12ኛው ቀን ዙልሂጃ በተወለደ ማለት ነው ሚና ላይ አድረን መተን አሁንም ጠጠር ልንወረውር ነው። ጠጠር መወረር ምን ጀምረው መቼ ነው? ዙህርን ከሰገርን በኋላ ወይም بعد الزوال ነው። ፀሐይ ወደ መግቢያዋ ዘንበል ካለች በኋላ እንጂ ከሱብሂ ጀምሮ እስከ ዙህር የሚወረውሩ ሰዎች በ11ኛው ቀንም ሆነ በ12ኛው ቀን ስህተት ነው። ስለዚህ በ12ኛው ቀን መተን ጠጠር ነው የምንወረውረው። 7 ጠጠር ጀምረተል ኡላ ላይ፣ 7 ጠጠር ጀምረተል ውስጧ ላይ፣ 7 ጠጠር ጀምረተል አቀባ ላይ። ልክ እንደ ትናንቱ አሁንም መጀመሪያው ላይ ጠጠር ወርወር እንደጨረሰ 7ቱን ዱዓ እናደርጋለን። ቀጥለን ሁለተኛው ላይ 7ቱን ጠጠር ከወረወርን በኋላ እያንዳንዱን እንወረውረው። አንዴ በጅምላ አይወረወርም። ጉርጓዱ ካልገባላችሁ እንደገና ሌላ ጠጠር አንስታችሁ መወርወር ነው የሚኖርባችሁ እንጂ እዛ ካልገባ አይቆጠርም። እሺ ጉርጓዱ ውስጥ طيب ጠጠሩን እንወረውራለን። አሁንም ዱዓ እናደርጋለን መሐከለኛዋ ላይ ማለት ነው። ከዛ እንቀጥላለን። ወደፊት ነው የሚመጣው መጨረሻዋ ጠጠር መወርወሪያ ወይም ታላቋ የምትባለው ከፍ ያለ ስለሆነች ነው። እዛ ላይ ጠጠር እንወረውራለን። አሁንም ዱዓ እናደርግም። ከጨረስን በኋላ መለስ ብለን ወደ ሚናችን ወደ ማረፊያ ቦታችን ነው የምንመጣው። በዚህን ቀን የምንሰራው ስራ ምንድነው? ሶስቱም ቦታ ላይ 21 ጠጠር መወርወር ነው። 7 ከጨረስን በኋላ ወደ ማረፊያ ቦታችን መመለስ ነው። ጠጠር መወርወር የሚጀምረው መቼ ነው አልኳችሁ? ዙሁር ከተሰገደ በኋላ እስከምትፈልጉት ሰዓት ዘህማውን እያያችሁ ሰዓት እያያችሁ መወርወር ትችላላችሁ። ጧት ላይ የሚወረውሩ ሰዎችን ተው በላቸው። ጧት የሚወረወር የመጀመሪያ ቀን ብቻ ስለሆነ መወርወር የለበትም ነው የምንለው። ግን ከዙሁር ጀምረን እስከ ኢሻም ልንቀጥል እንችላለን። ከዛም በኋላ ሌሊቱን መወርወር ይቻላል፣ አልተከለከለም፣ ገደብ የለውም። ያኛው መወርወሪያ ቀን እስከሚመጣ 13ኛው ማለት ነው። ግን በዚህ በ12ኛው ቀን የሚቸኩሉ ሰዎች ካሉ ጠጠራቸውን ወርውረው 12ኛው ቀን ጠጠራቸውን ወርውረው እንደጨረሱ ፀሐይ ከመግባቷ በፊት መውጣት ይችላሉ። አላህ Subhanahu Wa Ta'ala በቁርአን فمن تعجل في يومين فلا إثم عليه የቸኮለ ሰው ካለ የ12ኛውን ቀን ጠጠር ከወረወረ በኋላ መውጣት ይችላል። ማደር አይጠበቅበትም ነው። ፀሐይ ከገባችበት ግን እዛው ማደር ይገደዳል። ስለዚህ ፀሐይ ከመግባቷ በፊት መውጣት አለበት የ12ኛው ቀን የሚቸኩል ሰው። ያልቸኮለ ግን ይደርና አድሮ 13ኛውን ጠጠር ከወረወረ በኋላ ቢወጣ ይመረጣል። በጣም ምርጥ ነው። ነብዩም አለይሂ ሰላቱ ወሰለም ያደረጉት ይሄው ስለሆነ ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ።